ጤና ይስጥልኝ። ይህ አዲስ ዜና ነው። ዛሬ ምሽት የዓለም ኤነርጂ የደም ዝውውር ማዕከል የሆነው የሆርሙዝ ወሽመጥ በከፍተኛ ውጥረት ውስጥ ይገኛል። ላለፉት 10 ዓመታት ታይቶ በማይታወቅ ሁኔታ በዚህ ወሳኝ የውሃ መስመር ላይ የሚደረግ የንግድ መርከቦች እንቅስቃሴ ሙሉ በሙሉ በሚባል ደረጃ ቆሟል። ዓለም አቀፉ የገንዘብ ድርጅት IMF ይህ ክስተት ከወረርሽኙ በኋላ የታየው የዓለም ኢኮኖሚ ማገገምን ሊያደናቅፍ እንደሚችል አስጠንቅቋል። አሶሺየትድ ፕሬስ እንደዘገበው ባለፉት 24 ሰዓታት የኢራን አብዮታዊ ዘበኛ ጦር ማንኛውም ወታደራዊ መርከብ ከውሃ መስመሩ እንዲወጣ የመጨረሻ ማስጠንቀቂያ ሰጥቷል። ይህን ተከትሎም በትላንትናው ዕለት ምንም አይነት እንቅስቃሴ አልተመዘገበም። በአንጻሩም ዋሽንግተን በበኩሏ የባህር ላይ እገዳ መጣሏን ተከትሎ ቴሄራን ድርጊቱን የዘመኑ የባህር ላይ ዘረፋ በማለት ኮንናለች። በዛሬው ዘገባችን በአሜሪካና በኢራን መካከል እየተፋፋመ ስላለው ግጭት፣ በሊባኖስ ስላለው ተሰባሪ የተኩስ አቁም ስምምነትና ይህ ግጭት በእርሶ የዕለት ተዕለት የነዳጅ ዋጋ ላይ የሚያሳድረውን ተጽዕኖ በዝርዝር እንመረምራለን። ይከታተሉን። ይህ አዲስ ዜና ነው። ቀውሱ ከፍተኛ ደረጃ ላይ የደረሰው ትላንት ምሽት ነበር። ሮይተርስ የባህር ላይ ትራፊክ መረጃዎችን ጠቅሶ እንደዘገበው ከየካቲት ወር ጀምሮ በቀጠናው ያለው ግጭት ከተባባሰ ወዲህ ለመጀመሪያ ጊዜ ምንም አይነት የንግድ መርከብ ወደ ፋርስ ባህረ ሰላጤ አልገባምም አልወጣምም። አልጀዚራ በበኩሉ በሺዎች የሚቆጠሩ ኢራናውያን በቴሄራን አደባባዮች ወጥተው አሜሪካ የጣለችውን ህገወጥ የተባለውን የባህር ላይ እገዳ መቃወማቸውን ዘግበዋል። ይሁን እንጂ ፕሬዝዳንት ትራምፕ ዛሬ ጠዋት በሰጡት መግለጫ ኢራን ስምምነት ለማድረግ በጣም ትፈልጋለች በማለት የኢኮኖሚ ጫናው ቴሄራንን ወደ ድርድር ጠረጴዛ ለማምጣት ታስቦ የተደረገ መሆኑን ፍንጭ ሰጥተዋል። ሆኖም ግን በውሃው ላይ ያለው ሁኔታ እጅግ አሳሳቢ ነው። የተባበሩት መንግስታት ድርጅት ሁሉም ወገኖች የባህር ላይ የንግድ ነፃነትን እንዲያከብሩ ጥሪ አቅርበዋል። ዋናው ጸሐፊ አንቶኒዮ ጉቴሬዝ ለዚህ ችግር ወታደራዊ መፍትሄ የለም ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ ፋይናንሻል ታይምስ እንደዘገበው በአሁኑ ወቅት ወደ 20 ሺህ የሚጠጉ መርከበኞች በመካከለኛው ምስራቅ የባህር ዳርቻዎች ላይ ታግተው ይገኛሉ። የዓለም አይን በባህሩ ላይ ቢሆንም ዋና የዲፕሎማሲ ፍልሚያ እየተካሄደ ያለው በፓኪስታን ነው። ቢቢሲ እንደዘገበው የአሜሪካና የኢራን ከፍተኛ የሰላም ተደራዳሪዎች በኢስላማባድ ይገኛሉ። ሆኖም አሁን ባለው የተኩስ አቁም ስምምነት ይዘት ላይ ትልቅ ልዩነት ተፈጥሯል። ሚድል ኢስት ኒውስ ኤጀንሲ እንደገለጸው ኢራን ሊባኖስ ከተኩስ አቁም ስምምነት ውጪ ናት የሚለውን የአሜሪካንን አቋም ውድቅ አድርጋለች። ግጭቱ ያስከተለው ሰብአዊ ቀውስ እጅግ ከፍተኛ ነው። ሮይተርስ የሊባኖስ ጤና ሚኒስተርን ጠቅሶ እንደዘገበው ካለፉት የካቲት ወር ጀምሮ ከ1800 ሰዎች በላይ ተገድለዋል። እስራኤል ከሊባኖስ መንግስት ጋር ቀጥታ ለመነጋገር ፍላጎት ብታሳይም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን በሂዝቦላ ላይ የሚወሰደው እርምጃ እንደማይቆም ግልጽ አድርገዋል። ይህ በጥይት ድምፅ ውስጥ የመደራደር ስልት በአውሮፓውያን ወገን ከፍተኛ ትችት እያስተናገደ ይገኛል። የዚህ ግጭት ተጽዕኖ አሁን ላይ በንድፈ ሐሳብ ደረጃ ብቻ የሚታይ አይደለም። ዓለም አቀፉ የገንዘብ ድርጅት IMF ከጥቂት ሰዓታት በፊት ባወጣው ሪፖርት የ2026 የዓለም ኢኮኖሚ እድገት ትንበያ በይፋ ቀንሷል። ድርጅቱ እንደገለጸው በመካከለኛው ምስራቅ ያለው ጦርነት በቴክኖሎጂ ዘርፍ ታይቶ የነበረው መነቃቃት ገድቦታል። የሆርሙዝ ወሽመጥ ዝግ ሆኖ የሚቆይ ከሆነ የዓለም ኢኮኖሚ ከባድ አደጋ ውስጥ እንደሚወድቅ ተነግሯል። አሜሪካ የሀገር ውስጥ ትራንስፖርትን ለማቃለል ብትሞክርም በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ ሁኔታ እየናረ ነው። የዓለም ምግብ ፕሮግራም WFP ይህ መስተጓጎል በማዳበሪያ ምርት ላይ ተጽዕኖ እያሳደረ መሆኑን ገልጾ በማደግ ላይ ባሉ ሀገራት ላይ የምግብ እጥረትን ሊያስከትል እንደሚችል አስጠንቅቋል። የወርቅ ዋጋ በዚህ ሳምንት ከፍተኛ ደረጃ ላይ ደርሷል። ወደ ምሽቱ ስንገባ የዓለም ሁሉ ትኩረት በኢስላማባዱ ሴራና ሆቴል ላይ ነው። አሜሪካና ኢራን የጋራ መፍትሄ ያገኙ ይሆን ወይስ የባህር ላይ እገዳው አዲሱና አስጨናቂው የዓለም ክስተት ሆኖ ይቀጥላል? የቻይናው የውጭ ጉዳይ ሚኒስቴር ባለድርሻ አካላት የተኩስ አቁም ስምምነቱን እንዲያከብሩ አጥብቆ አሳስቧል። ይህም የዓለም ኤነርጂ ፍላጎት ሲታወቅ የቻይናም ትዕግስት እየተሟጠጠ መሆኑን ያሳያል። ይህን ተለዋዋጭ ዜና መከታተላችንን እንቀጥላለን። ወቅታዊ መረጃዎችን ለማግኘት ከእኛ ጋር ይቆዩ። ቻናላችንን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።